ይሄ ወከሎ ወንዛችን በዚህ ደግሞ ጫት ብቻ ሆኗል። እርሻ ሁላ ጫት ብቻ ነው እዚህ አካባቢ። እህል ደግሞ ወደዛ ማዶ ገደሌት ነው ጅቡርቴ እንደዛ ተሰርቷል። ይሄ ደግሞ ጌቾ ይባላል። ወደዚህ ደግሞ ጂፋ ነው። እንደዛ ደግሞ ቦዬ ገንዳ 09 ይሄ ደግሞ ጌቾ ትምህርት ቤት። እስኪ ፀሐይ ስለሆነ የጧት ፀሐይ ብዙም አያሳይም። እስኪ ወደ ወከሎ ወንዝ እንድረስና ወንዙን እንየው። አትክልቱን ምናምን ግን ጫት ብቻ ሆኗል ሁሉም። እርሻውም ወንዙም ምንም ቡናው ብርቱካኑ ምኑ እየመነጠሩ ጫት ብቻ ነው ያደረጉት። ሙዝም ትንሽ አልፎ አልፎ አለ። እስኪ እንግዲህ ሀገራችን ቅጠላ ቅጠሉ የናፈቃችሁ ይሄንን ይመስላል። ጥንቅሽ ምናምን ሄድ ብለን እንየው። ደራርቋል በቀሎ ምንም እኛ ጋር የለም። ያለውን እስኪ ሄድ ብለን ይሄ ሁላን እህል ነበር ድሮ የሚዘራው። የእህሉ መሬት በሙሉ ጫቱ ነው። ይኸው ከዚህ ከላይ ጀምሮ ወደታች ወርዳል። ይሄ ሁሉ ታች ድረስ በዛ ወደ ጥግ ድረስ በዚህ ቁልቁለት ታይ ድረስ በዛ አግሪሞ ከታች በኩል እዛ ጋዲብ ነገር ምናምን ስላለ ነው እንጂ እንዳለ ጫት ነው። በቃ ሀገሩ ከአትክልት ከእህል ከምናምን ወደ ጫት ዙሯል መሬቱ ሁላ ማለት ነው። በጣም ነው የሚያስጠላው። እዚህ ጋር ደግሞ ጅጉርቴ እኛ አካባቢ ዘንድሮ ማዚያ የለም። ይሄ ግዳሌት ይባላል። ይሄንኛው ነጭ እህል ደግሞ ጅጉርቴ ይባላል። ድሮ የሚመረተው ይሄ ነበረ ማሽላ፣ ቢጫው ማሽላ ማለት ነው። ከዛ አልፎ አልፎ ደግሞ ጤፍ ተዘርቷል አካባቢው። ይሄን ይመስላል ሀገራችን። ጥቅምቱ ያው ደርቋል። ጥንቅሽ ምናምን ብዙ የለም። በቀሎ ሁላ ደርቋል። ያው አካባቢያችን አዝመራ ስለተዘንድሮ እዛ ጋ ደግሞ አረንጓዴ መሰለኝ ያውቁት። እስኪ ሄደን እንየው። ይሄ ማሾ ነው የሚባለው። አረንጓዴ እንደዛ የወቁበት ገለባ ነው። ሰሊጥ ደግሞ ያኔ ያጎታችን እርሻ ነው። ሰሊጥ የናፈቃችሁ የፀሐይ ስለሆነ ለዛ ነው። ይሄ ሰሊጥ እንደዚህ ይታሰርና ይሄ ግን አልደረቀም። እንደዛ ሲደርቅ ይራገፋል ማለት ነው። ያው ሁሉ ቅልቅል ነው። ግዳሌትም አልፎ አልፎ አለው። ጅጉርቴ የሚባለው እህል ነው። ሰሊጥ ማሻአላ አለ። ይህን ይመስላል። ደግሞ ወከሎ ወንዝ ይባላል። ውሃው እንደ ድሮ ኃይል የለውም፣ ትንሽ ነው። ሸምበቆ እዚህም እንደዛው ድሮ የሸምበቆ ወፍራም ነበረ። አሪፍ ነበር። አሁን ላይ ግን ሳር ነው የሚያክለው። ለምን እንደቀጣጠና አላውቅም። ድሮ ቤት መስሪያ
ይጠቀሙት ነበረ። እስኪ ወንዝ ሄድ እንበረበት። ሰርኪ ውሃ ገብቶ ረፍ እንዳይል ባህር ዛፍ ፍል እንደዚህ እየነቀልኩ እተክል ነበር ድሮ። ወንዝ ጎርፍ ስለሚያመጣው ይሄ ነው ውሃው ያክል ውሃ። ድሮ በዚህ ሰዓት ወንዙ ውሃው ብዛት ነበረው። ዘንድሮ ግን ድርቅ ስለከረመ ነው። ማዚያውን ምናምን ዝናብ የለም አሉ። አሁንም ዝናብ የለም። እንግዲህ ወከል ወንዝ ይሄን ይመስላል። አሁን ፀሐይ ስለሌለ በዚህ እንደዚህ ሲታይ ደስ ይላል። እዚህ አካባቢ ቲኒ ድሮ በጣም ነበረ። አሁን ግን ቲኒ የሚባል ዝርያውም የለም። ጃጋ ውስጥ ትንሽ አለ። ግን እስኪ ውሃ እንዳልነካ ጫማ ውሃ እንዳይነካ ፈልጌ ነበር። ተሻከረ። እንግዲህ ከዛ ላይ እየወረድን ውሃ የምንቀዳው እዚህ ነው። አሁን ላይ አህያ አለ። ድሮ ግን በጀሪካ በሸክማችን፣ ከኛ በፊት ደግሞ በእንስራ ነበር። ይሄ አካባቢ በጣም ቲኒ ነበር። በዚህ ጎርፍ ገብቶ ጠራርጎ ወሰደው። ይሄ ጭረቻ ከመሆኑ በፊት ያለ ቲኒ በዚህ የሚንጠበጠብ በዚህ ሰዓት ይሄ አካባቢ የቲኒ ሽታው አያስኬድም ነበረ። መሬቱ ቲኒ በቲኒ ሆኖ ማለት ነው እያልኩ አበዛሁባችሁ። አሁን ግን ቲኒም የለውም። ይኸው እንደዛ አልፎ አንዳንድ ፍሬ ይቀያሉ መሰል። እስኪ መቁረጫ ነገር አምጥቼ ልብላ። መቼም እንግዳ ስለሆንኩ የሚቆጡ አይመስለኝም እንጂ የኛ እንኳን የለውም። ይሄ ጎረቤቶቻችን ነው። እንዲህ ነው እንግዲህ ዱንያ። እዚህ የነበረ ቲኒ ለሚያውቀው ሰው ያስገርማል። አሁን ላይ ምንም አለመኖር